ዛሬ የተፈሪ መኮንን ፖሊቴክኒክ ኮሌጅ የምረቃ ስነ ስርዓት ላይ ተገኝተን የተወሰኑ ተመራቂ ተማሪዎችን ቃለ መጠየቅ አድርገን ነበር። ተከታተሉ። ሰላም፣ እንዴት አላችሁ ውድ ተመልካቾቻችን? ዛሬ ከሳሊ ወራይል ጋር እንገኛለን። በመጀመሪያ እንኳን ደስ አለ ለምረቃ መርሃ ግብሩ እንኳን አደረሰ ለማለት ፈልጋለሁ። በመቀጠል የመመረቂያ ስራህን ርዕሱንና የተጠቀምከውን ሚዲያ ወይም ማቴሪያል ርዕሱ መልሰት ነው። ሚዲያውን አክሪሊክ ነው፣ ካንቫስ ላይ ተሳካ በላይን አፕሮች ይሄንን የጥበብ ስራ እንዳጠቃላይ የያዘውን ሀሳብ ሰብሰብ አድርገህ በአንድ አረፍተ ነገር ግለጽ ብትባል እንዴት ትገልጸው? ምንሰት እንደመሆኑ መጠን በጠቅላላው ለመግለጽ ምንድነው የሰው ልጆችን በተሰጠው የምንሰት ትውስታዎች ውስጥ የሰው ልጆችን ማንነት መመርመር ለፈለግ ራስ እዚህ ላይ እዚህ የጥበብ ስራ ስትሰራ እንደ ቻሌንጅ ወይም እንደ የከበደ ወይም እንደ ቻሌንጅ ፌስ ያደረኩት የምትለው ነው እንዴትስ ተወጣው የሚለውን ምክንያቱም ያው እንግዲህ ይህ ስዕል የተሰራበትና ሊሰራ ማለት ግራፊክስ እንደመሆኑ መጠን ውድቀት ነበር መሰራት ነበር። እንኳን አጋጣሚ ሬዲ አልነበረም፣ እንጨት የለም። ባባ አመራቸው መሰረት በቃ እንደ ፔይንቲንግ ውድቀትን በፔይንቲንግ ተሰሮ ነው የተባለው። የዛ ሰዓት ማለት በቃ የላይን ባራይቱ ፈጥሮ ቴክስቸሮችን አለያይቶ ማለት ነገሩን ፕሬዘንት ማድረግ ማጥራት ለምሳሌ ነገር እሱን መፈለግ በጣም አድካሚ ነበር። ነገሮችን ለመለያየት የተለየ ነገርን መሞከሩ ከሳ ፋይናል ላይ ራሱ የሚቀበል ነገር የለም። እሱን ነገር ለማግኘት ደካማ ነው። ግን በጥሩ ሁኔታ ነው የተወጣው። በጣም ቆንጆ ስራ ነው። ካየኋቸው ስራዎች ውስጥ በጣም የረካሁበት ስራ ነው። በድጋሚ እንኳን ደስ አለህ ይሄንን ስላወጣ። ሌላው ተመልካች ይሄን ስዕል አይቶ ሊዘላቸው የሚችሉ ዲቴይሎች ወይም ለአንተ የተለየ ትርጉም የሚሰጥ ስራዎች ካሉ እንድትነግረን። ስዕሉ ማለት ሲምቦሊካል በሆነ መንገድ ብዙ ሀሳቦችን ለመግለጽ የተሞከረ ከዛ ለስዕል ይሄኛው ፓርት የተለየ ነው ምናምን አልችልም እንትን ለማለት ማለት በጣም ከራሴ ጋር እንትን ስላለ ሁሉም ነገር ትርጉም አለው። ግን ከዛ ውስጥ ሰው ምንድነው እንዲረዳው መፈለግ መሰለ እንሰት ስምን አንዳንድ ቀስበታዊ ነገር ነው። የሆነ ሰው ወይ የሆነ ነገር ትላንቱን እንድታስታውስ ሲያደርግ ያቺ ፖይንት ለአንተ ጥሩ መማሪያ ናትና እና ችላ ብለህ የምታልፋት አይደል? ቀላል ነገር ተመስሎኝ እና ሰሪ ገረብ ላለው በቃ እሷ ላይ በጣም ተፈጥሮማ ሰው እንዲያውቅ መፈቀድ ቸል የሚባል አይነት ነገር ብዙ ሌላው አሁን ይሄን የጥበብ ስራ እንድትጀምር ያነሳሳ ወይም እንደ ኢንስፓይሬሽን የወሰድከው ኢትዮጵያዊ አርቲስት ካለ ወይም ደግሞ የባህል ኩነት ሊሆን ይችላል ወይም ካልቸራል ካለ እሱ እንድታጋራ። ያው እንግዲህ ምንድነው ያው እንደማድረግ ደረጃ የምወዳቸው ማደንቃቸው ስራቸውን በጣም የምወድላቸው አርቲስቶች ሳሌዎች አሉ። ግን ለስራው ደግሞ መነሻ ሆኖኛል ተባለ ደግሞ አልሆኑኝም። አሁን እንደነገርኩ የስራው መነሻ እኔ የትላንት ህይወቴን በሌላ ሰው ህይወት ውስጥ ማየት መነሻ የሆነው እና እኔ ወደዛ መመለስ ለዚህ ስራ መነሻ ሆነ። እሺ ነው እንጂ ባህላዊ ኩነት ማለት ራስን በሌላ ነገር ውስጥ ተመልክተህ ያ ሀሳብ መነሻ እንግዲህ አሁን በምረቃ መርሃ ግብሩ ላይ እንገኛለን። እንደዛ እንደመሆኑ መጠን ለዚህ የጥበብ ስራ ሊሆን ይችላል ወይም በአጠቃላይ ለጥበብ ጉዞ በቀጣይ አመት ታስተካክላቸው ህልሞች ታጋራ ምን አቅዳ ለቀጣይ ነው እንደዚህ ይፈታል ማለት ዲፕ ሀሳብ ነው። ይሄ ሀሳብ እና በተለያየ ሚዲያ ግራፊክስ ብቻ ላይ ሆን በተለይ ሁሉንም እንዳ ነው ስናዳኔ በእነሱ ነገር ይበልጥ ደግሞ ሀሳቡን በጣም አበልጽጎ እንደገና ደግሞ ማለት ፋይናሉን ማቅለል አይደል ቀላል አድርጎ ማቅለል በቀጣይ ስራዎች እንግዲህ ፈጣሪ ያሳካልን እንላለን እና በጉጉት እንጠብቃለን። ያ ምኞት ተሳክቶ ደግሞ ተመሳሳይ አይነት ዲስከሽን ይኖረናል ብዬ አስባለሁ።
በድጋሚ በጣም አመሰግናለሁ ጥበበ ዑራኤል። ስለዚህ ተመልካዮቻችን እዚህ ቦታው ድረስ በመገኘት የተፈሪ መኮንን የስነ ጥበብ ትምህርት ክፍል በማምጣት ስራዎቹን እንድታዩ እንጋብዛቸዋለን። እንኳን ደስ ይህንን የስነ ጥበብ ስራ ስትሰራ እንደ ቻሌንጅ ወይም እንደ ችግር አጋጠመኝ የምትላቸው እና እንዴትስ አለፍከው የሚለው ሼር ታደርጋለህ? እንደ ቻሌንጅ የገጠመኝ እኔ ሀሳብ ላይ ማለት መጀመሪያ መመረቄ ፕሮጀክቱን ከመጀመሪያ በፊት የነበረኝ ሀሳብ ብዙ ነበር። ማለት መጀመሪያ ስለ ማሳይ ማራዎች አነሳ ነበር፣ ስለ ኬንያ ጎሳዎች፣ ስለ ከመጽሐፍ ቅዱስ ታሪክ ስለ ጠፋው ልጅ ማንሳት ፈልግ ነበር። አዘሴም ታይም ደግሞ ስለ ልጅነት ማውራት ፈልግ ነበር። በመሀል እነሱ ሁሉ ሀሳቦች እየመጡ እየሄዱ በቃ አንዱ ላይ ሳረጋ የቆየሁበት ጊዜ እና የሆነ ሰዓት በቃ አርት ግሩፕ ሊገብቼ ነበር። ስኬች ማድረግ ከብዶኝ ነበር፣ ሀሳብ የሚያዝ ከብዶኝ ነበር እና የሆነ ቀን ከጓደኞቼ ጋር ምግብ ቤት ነገር እየበላን ሞሪያ ስራ በደንብ ይገልጻል። ድመቷን አየኋት ምግብ እና እየጠበቀቻት ነው አይቷል ልትበላ። በጣም ረጋ ብላለች፣ በጣም ዝግታ ነች፣ ሎክ አድርጋለች። አይቷ ደግሞ እየተቀበዘበዘች ነው፣ እንደምትበላ አውቀዋለች፣ ግን መወሰን አልቻለች፣ መሮጥ አልቻለች እና ቆማ እየጠበቀች ነው እና ልሩጥ እና ያ ድመት በጣም ፈጣን ነው፣ ሄዶ ይዛታለች። ልክ ከያዛት በኋላ ያኔ ነው ሀሳብ የተገኘ። ከያዛት በኋላ እጁ መግባቱ ሲያቅ መጮት ይጀምራል። ያ ነገር ሾክ ነው ያደረገኝ። ማለት ቶታሊ በቃ የሚገርም ብሎክ ላይ ነው እና ሾክ አደረገኝ። ይህ ነገር ከኔ ጋር ምንድን ነው የሚያገናኝ? ለካ እኔ ጋር የነበረው ችግር ምንድን ነው? ሀሳብን አጥምጃ ላይ ያስኩት ሀሳቤ ላይ ፎከስ ማለት አንዱን ሀሳብ ላይ ያደረገው እና በሀሳቤ መጮት ነው። ሳሊዞ ስጮት ደግሞ እያመለጠኝ ነው። ሳሊዞ አንዱ ያመለጠኝ ያን ሰዓት ወደ ራሴ መመልከት ዝግ ብዬ መጠበቅ ጀመርኩ። እነዚህ ሶስቱን ሀሳቦች ይዤ ወደ ውስጥ ማሰብ ጀመርኩ። የትኛውን ነው መያዝ ያለብኝ አድፍጬ መጠበቅ ጀመርኩ። ልክ ሀሳቡን ሲይዘው ወደ መጮቱ ገባው ማለት ነው እና እንደምታየው በፔንቲንግም በውድቀትም በምን ኮምፖዚሽኑን እየቀየርኩት አንድ ላይ ያለው ሀሳብ ሌላ ነው፣ አንድ ላይ ያለው ሌላ ነው። ግን የሁሉ መነሻው ምንድን ነው? ኪዩሪዮሲቲ። ያን ኪዩሪዮሲቲ የሚለውን ሀሳብ ይዘዋል። ከዛ በኋላ እየገለባበጥኩ ማለት መጮት የጀመርኩት እና እንዳልክ ያደረገኝ አጋጣሚ ነው። ያው ስዕሌ ላይም ገልጬዋለሁ። በትክክል አይቼዋለሁ። ያ መልዕክት በትክክል አለ። በጣም ጥሩ አገራን። ሌላኛው በእነዚህ በስራዎች ላይ ሰው ኖትስ ሊያደርጋቸው ሊያልፋቸው የሚችል ለምሳሌ ኖርማል ተመልካች የስዕል የጥበብ ተመልካች ሊያልፋቸው የሚችል ብለህ የምታስባቸው ዲቴሎች ወይም ዝርዝር ስራዎች ግን ለአንተ ደግሞ ሚኒንግ የሚሰጡ ነገሮች የቱኖቹ ናቸው? ሞስት እዚህኛው ኮምፖዚሽን ላይ ብዙ ተናንበትም፣ እዛኛው ላይ ግን ተመልካች ኖቲስ የሚያደርገው ድመቶችና ልጆችን መሀል ያለውን ጨዋታ ነው። ግን ዲፕ ዳውን የሆነ ፊሊንግ አለ፣ የሆነ ኤክስፒሪየንስ ያደረኩት ነገር አለ በህይወት ከነዛ ድመቶች ሼር ያደረኩት። አንድ ኖርማል ተመልካች አይቶ ጨዋታውን አይቶ ሊያልፈው ይችላል። ግን እንደ ግን እኔ ጋር ልክ እንደነገርኩ ሀሳብን አጥምዶ መያዝ፣ ነገሮችን አጥምዶ መያዝ የሚለውን ሀሳብ የተሸከሙልኝ እነዛ ሰው ያህል። ስለዚህ ተመልካቾች ቦታውን ውስጥ ተገኝታችሁ እነዚህ የተነገሩ ምስሎችን እንድትጎበኙ እንዲሁም ሌሎችም ጥሩ ስራዎች ስላሉ ቦታችሁ እንድትጎበኙ እንጋብዛለን። ሌላው ይህንን ፕሮጀክት እንድትጀምር ቅድም ከነገርከኝ ሀሳብ ባሻገር እንደ ኢንስፓየር ያደረገ ኢትዮጵያዊ አርቲስት ሊሆን ይችላል ወይም የባህል ሁነት ወይም ካልቸራል ሞመንት ካለ እሱን እንድትነግረን ነበር። ይህን ስራ ሞር ሞቲቭ የሚያደርጉኝ ብዙ አርቲስቶች አሉ። ግን ሞር ምዝገቡ ሰማ ልጅነቱን የሚረዳበት መንገድ የኖረውን ህይወት እየዘረዘረ ያለፈውን የልጅነቱን ህይወት እየመነዘረ የሚጠቀምበት መንገድ አሁን ላይ ከስዕሎቹ ጋር እንዴት እንደሚያዋዛቸው ምናምን ሳይ በጣም ሞቲቭ። ሌላው ያው አሁን በምረቃው ላይ እንደመሆናችን መጠን
ለዚህ ስራ ሊሆን ይችላል፣ ለዚህ የጥበብ ስራ ወይም በአጠቃላይ ለጥበብ ጉዞ ለቀጣይ ዓመት ልታሳካው ያቀድከው ህልምህ ምንድን ነው? ያቀድኩት ብዙ ነው። ብዙ ነው። እንደ ተማሪ ብዙ ነገር እንጠብቃለን። ውጭውን ዓለም ገና በደንብ ኤክስፔሪየንስ አላደረግነው። ፕላስ እዚህ ያለን ህይወትና ስንመጣ ያለ ህይወት በጣም የተለያየ ነው እና ኖር አጥቼ እንደ ቅድ እንደ ፕላን ያስቀመጥኩት ነገር አርቲስት ሆኖ መቆየት ማለት እንደ ጀነሬሽን በጣም ትልቅ እንትን አርቲስት ሆኖ የመውጣት እንትኑ በጥሶ የመውጣት ወይም በዚህ ሙያ ውስጥ የመቀጠል እንትኑ እየጠበበ ነው የሚመጣው። አሁን ተመርቀን መውጣታችን ሳይሆን ቀጥታ ከህይወት ጋር ስንጋፈጥ ምን ይጠብቀናል የሚለውን ነገር ጥያቄ ውስጥ ማለት ነው። በዛም ሬር እየሆነ የመጣው ማለት 30-40 ተማሪ ይወጣል ይመረቃል፣ ግን አርቲስት ሆኖ የሚቀጥለው 3-4 ሰው እና እዛ እንትን ውስጥ ራሴን መክተት ነው ለቅድ ያስቀው። ትንንሾቹም አሉ እሱ በዛ ውስጥ ነው ዋናው አርቲስት ሆኖ መቆየት። እንግዲህ ፈጣሪ ያሳካልህ እንላለን። በቀጣይ ትልቅ ቦታ ላይ እንጠብቃለን። ተመሳሳይ ደግሞ ኢንተርቪው ይኖረናል ብዬ አስባለሁ። ስለዚህ በጣም አመሰግናለሁ ኤርሚያስ፣ በድጋሚ እንኳን ደስ አለህ። አመሰግናለሁ። ለመመረቂያ እንደ ርዕስ እየተጠቀምኩት አንድነት የሚል ነው ርዕሴ። ማቴሪያሉ ደግሞ ማርብል። እንደ መጀመሪያ ትንሽ የሚከብድ አይነት ነገር ነው። ምክንያቱም ማርብል ፍሌክሲብል አይደለም። እንደ ፋይበር የሆነ አጠፍ አድርጌ የጎደለውን አሁን ለምሳሌ ፋይናል መገጣጠሙ ላይ ስትመጣ ክፍተት የመፍጠር ባህሪ አለው እና ማርብል እና ኮንክሪት ሲሆን ለመግጠም ትንሽ ያስቸግራል እና እሷን ፓርት ያው ሪስክ ወስደህ ወይም ደግሞ ተጠንቀቀ የምትሰራ አይነት ነገር ነው። ሌላው ደግሞ ፍላጎትም ስለነበረኝ እና በማርብል መስራትም ስለምፈልግ እሱ ነገር ነው እንዲደፍረው ያደረገኝ። እንደ ርዕሷ ለመግለጽ ነው ያሰብኩት። አይ ቲንክ እንዴት መሰለ ስራውንና ብዙ ጊዜ ስራውንና ሀሳቡን ለማገናኘት ነው የሞከርኩት እና ይመስለኛል ከስራውም ጋር አንጻር ታየዋለህ እና እየሰፋች ነው ያለው እና ያንን እየሰፋች ያለችበትን መንገድ ከዛ ርዕስ ጋር ከአንድነት ሰላም የሚለውን ነገር የሆነ ያያይዘዋል ብዬ የማስበው አንድ ነገር አለና ምናልባት እሱ ይገልጸዋል ብዬ አስባለሁ እንጂ ስራውና ሀሳቡን ለማጣመርም ስለሞከርኩኝ። እውነት ለመናገር የሆነ የሚፈተንም ነገር ደስ ይለኛል። በቃ ምክንያቱም አንዳንዴ እንደዚህ አይነት ነገሮችን ነው መውሰድ የምንፈልገው። ያ ማለት በጣም ሪስክ ቴከር ነኝ ማለት አይደለም፣ ግን የሚፈትኑ ነገሮችን ማየት ብዙ ነገሮችን ደፍረህ እንድትሰራ ያደርጋል እና ስራ ላይ ያስደነገጠኝ ወይም የፈተነኝ ነገር አለ ብዬ አይደለም፣ ግን ያስደነገጠኝ ነገር አለ። ካስት ላይ የብዙዎቻችንም ችግር ካስት ላይ ነው እና ካስት ሲደረግ ስራ ያስፈራል። የሚያስፈራው ምንድን ነው? ሰፓሬተር ስትሰካ አንዳንድ ቦታዎች ሎክ ያደርጋሉ። አይታት ከሆነ እጇን እንደዚህ ያደረግበት ይሄ መሀሉ እሱ ፓርት ላይ ትንሽ ሎክ የማድረግ ባህሪ ያለው፣ ምክንያቱም ሙሉ እጇም እና ሰውነቷን መውጣት ስላለበት እና እሱ እንዴት አደርጋለሁ የሚለው ነገር አሳስቦኝ ነበር እና ድንገት አስተማሪ መጥቶ እጇ ይቆረጥ ሲል በጣም ደንግጫለሁ። እውነት ለመናገር አልጠበኩም እና የሆነ ምክንያቱም በጣም ነው ማለት አላቅም፣ በጣም ነው ወድጃት ነው የሰራሁት። በጣም ነው እንደዛ ሲለኝ የሆነ ደብሮኛል፣ አስደንግጦኛል በሰዓቱ እና ምክንያቱም እንደዛም እንዲሆንም አልፈለግኩም ነበር። መጨረሻ ላይ ያው ጥሩ እንድትወጣ ሲባል እጇን መስዋዕት ማድረግ ግዴታ ነውና እንደ ተመልካች ስራዋ ግልጽ ነች። የሆነ ውስብስብ ነገር የላትም ብዬ አስባለሁ። አይ ቲንክ ትንሽ ቅኔ የሆነው ምንድነው ስራዋን እንደ ሀገር አንድነት ሲባል ያው እንደ ሀገር ነው መነሻ ያደረኩት እና ያንን ነገር ለመግለጽ ዳይሬክት አይደለም የተጠቀምኩት።
በቃ ያን ሀገር አንድነት ምናምን የሚለውን በጨርቅ ለመግለጽ ነው የሞከርኩት እና ለተመልካች ቅን ይሆናል ብዬ ያሰብኩት እሱን ነው። ምናልባት መስፋቷን ከሌላ ነገር ጋር ላይ ሊያይዙት ይችላሉ ብዬ አስባለሁ። ቢሆንም ግን ምናልባት ሚስጥር ይሆናል ለተመልካች ግልጽ አይደለም ብዬ የማስበው እሱን ነው። እንደ ስራ ግን ለእኔ ተመችኝ፣ ሁሉ ነገሯ ተመችቶኝ የሰራሁት ምመርጥላት የለኝም። እንደ አርቲስት እርግጠኛ መሆን አልችልም። አሉ ብዙ ባልዘረዝራቸውም፣ ግን ደግሞ ከአርቲስቶች ይልቅ ሀሳቡን ስራውን ለመውሰድ ያነሳሳኝ ወቅታዊ የሆኑ ችግሮች ናቸው እና አሁን የምናያቸው ችግሮች ያ ነው መነሻ የሆኑት። በዛን ሰዓትም ፕሮፖዛል ለመጻፍም ባሰብኩበት ሰዓትም ስቲል ነው ያለውን ነገር ተመሳሳይ ነገር ነው ያለው ሁኔታ እና ያ ነገር ነው እንድሰራ ሁሉም ልብ ላይ ያለ ነገር አይደለ። አንድ መሆን ሁሉም ይፈልጋል፣ ግን አንድ መሆን አልቻልም እና ያችን ነገር ለመግለጽ ብዬ ነው የሰራሁት። ቆንጆ ነገር ይዞ ለህዝብ ቆንጆ ነገር ይዞ መገኘት፣ አሪፍ ኤግዚቢሽን ይኖረኛል ብዬ አስባለሁ፣ እንደ ግልም እንደ ግሩፕ። እሱ እንግዲህ ፕላኔ ነው ከእግዚአብሔር ጋር። ሁላችሁም በኤግዚቢሽኑ ላይ መታችሁ እንድትጎበኙ እንጋብዛለን። የአርቲስት ኤርሚያስ ቲክቶክ እና ኢንስታግራም አካውንትን ከታች አስቀምጠናቸዋለሁ። ፎሎ ማድረግ እንዳትረሱ። ይመቻችሁ።